ሰላም ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። የዳጣ ድራማ እንደቀጠለ ነው። አበጌዴም እናቷን ሰላም አረገዘች ስትላት እናቷ በጥፊ መታች። በዛም በድንጋጤ እናቷ ሰላም 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 አለቻት። ሰላምም እየሮጠች ወደ እናት መጣችና ወይ ያለቻት። ከዛ ቆመችና በፊት ለፊቷ ስትቆም በአበጌዴ እናት ፊት ስትቆመው በደንብ አየቻት። ከእግሯ እስከ ከጭንቅላት እስከ እግሯ ድረስ አየቻትና ደነገጠች፣ ተንቀጠቀጠች፣ በጣም ተንቀጠቀጠችና ሰላም አለች። ምንድነው የሆንሽው? ምንድነው የሆንሽው እያለቻት ሰላምን ትጠይቃታለች። ከዛ ሰላምም ደግሞ በጣም ተደናገጠች። ከዛ አበጌዴም ደግሞ እማዬ ከዚህ በፊት ሰላምን ወደ ውጭ ወጥታ ታውቃለች ወይስ እኛ ሳናቅ እዚህ የሚሆነው ነገር አለ ወይ ምናምን ብላ እናቷን ስትጠይቃት፣ አበጌዴን ደግሞ ምን እያልሽ ነው ብላ እናቷ ስትጠይቃት፣ አይ ሰላም እኮ እርጉዝ ናት ስትላ በጥፊ መተቻት። ከዛ እናቷ በጣም በደነገጠች ሰዓት ደግሞ ሰላም እንደዛው ተንቀጠቀጠች በጣም ማለት ነው። እና ሰላም መታ ለመንገር ራሱ በጣም ከብዷት ነበረ እና በጣም ተንቀጠቀጠች፣ ፈራች። በቃ ራሷን ለመቆጣጠር አቃተች። እንዲሁም እናቷም የአበጌዴ እናትም እንዲሁም ተንቀጠቀጠች፣ በጣም ፈራች። ወይኔ ብዙ ነገር አሰበች፣ ከማን ይሁን ብላ በቃ እሷ ሀሳቡ ብዙ ቦታ ነበር የሄደው። እና ሰላም መታ ደግሞ እኔም እርጉዝ ነሽ ወይ አለቻት ሰላምን እናቷ ማለት። ከዛ እኔም እኮ ነግረሽ ብዬ ነበረ ፈርቼሽ ነው ብላ ሰላም ትመልስላታለች። ፈረችና በጣም ተንቀጣቀጠች። ከዛ የአበጌዴ እናት ደግሞ እስኪ ቁጭ በይ ንገሪኝ፣ ምንድነው የሆንሽው? ምንድነው የሆንሽው ንገሪኝ፣ ይሄ እውነት ነው ወይ ብላ ስትጠይቃት፣ እኔም እኮ ነግርሻለሁ ብዬ ነበረ ምናምን ብላ ስትናገር፣ በቃ የአበጌዴ እናት ደግሞ በጣም እንባ በእንባ ሆነች። እሷ ደግሞ ያስለቀሳት ነገር ምንድነው በቃ ሌላ ሀሳብ ውስጥ ነው ወይ ከማን ይሁን በቃ እሷ ያሰበችው ሌላ ታሪክ ውስጥ ነው ያለችው ማለት ነው። ስለዚህ ከዛ እንደዚህ እኮ ነው እናንተ በሌላችሁበት ቦታ እኔ የሆነ ልጅ በስልክ የምንተዋወቅ ነበረ እሱ ጋር ሄጄ ነው እንደዚህ የሆንኩ ስትል፣ አምላኪው ተመስገን ይቅር በለኝ በቃ ብላ እናቷ የአበጌዴ እናት በቃ ወደ እግዚአብሔር ለመነች ማለት ነው። የጸለየችበት ምክንያት ምንድነው? ያሰበችውና በአይምሯ የመጣ ብዙ ነገር ነበረ። በቃ ወይ ከባሌ ይሁን ወይ ከማን ይሁን፣ ከዛ ወይ እሷ ወደ ውጭ አትወጣ ምን አትወጣ ከየት አምጥታ ይሁን ብላ በጣም ደንግጣና ፈርታ ነበረ። ግን ጭንቅላቷ ላይ ያለው ከማን ይሁን ብላ በቃ በጣም በፈረች ሰዓት ደግሞ እሷ ሰላምን ደግሞ ከማን ነው ያረገዘችው ብላ ሰላምም እውነቱን ግን እኔ የሚመስለኝ ሰላም ወይም ደብቃ ሊሆን ይችላል። የሆነ ነገር ውስጧ ላይ አለ፣ ግን ግልጽ አድርጋ ለመንገር በጣም ፈራችና ከሆነ ልጅ ነው ስትል ነው። እና የአበጌዴ እናት ተመስገን ወይ ጌታው ይቅር በለኝ ብላ በእንባ ታጥባ እየጸለች ነበረ። እና በዛም ደግሞ ምን አለቻት የአበጌዴ እናት ደግሞ በቃ ምንም አትጨናነቂ፣ ከዚህ በኋላ እኔ ልጁንም ታስታውቅኛለሽ። ከዛ በኋላ እኔ ደግሞ ትንሽ ፕሮግራም አዘጋጅቼ ቀለበት ስነ ስርዓት አድርግላችኋለሁ። ልጅሽ ደግሞ ዲቃላ ሆኖ ማደግ የለበትም፣ አባት ማግኘት አለበት። ደግሞ እኔ እንከባከብሻለሁ። ከዚህ በኋላ ደግሞ ትልቅ ከባድ ነገሮችን ደግሞ እንዳትሸከሚ። ከዚህ በኋላ ደግሞ ላንቺ የሚያግዘውትን እኔ አመጣለሁ። ደግሞ እዚህ ቤት ነው የምትወልጂው። እኔ ልጅሽንም በጣም እንከባከባል አሉ ብላ በጣም ፍቅር በቃ የሆነ በቃ በነገራችን ላይ በጣም ነው እናቷን የአበጌዴ እናትን በጣም ነው የወደድኳት። ለምን ያልኳችሁ ካላችሁ በቃ እውነትም በሌላ ሰው እንትን ቢሆን ራሱ አውጥታ አልጣለቻትም። እንደዚህ ስትል በጣም ደስ አለኝ። ለምን
በቃ እኔ እንትን አድርግ እኔ ቤት ነው የምትወልጂው። እኔ ደግሞ አብጊድን የጠላዋት ምንድነው አቃጥራ በቃ እንዴት ከማን ሊሆን ይችላል? እሷ ውጭ ወጥታ አታውቅም። እንዴት ማን ነው ለማን ነው ያረገዘችው? በቃ እሷ የምታደርገው ነገር በጣም ነበር እንትን ምለው። ግን እናቷ በጣም እንትን ትለያለች። በእርግጥ ታስባለች ለሴት ልጅ እንደዚህ መሆን በጣም ደስ ይላል። ግን ሰላምም ደግሞ በጣም ውስጧ ላይ የሆነ ነገር አለ ማለት ነው። የሆነ ነገር በቃ አውጥታ ለመናገር በቃ የፈረችው ነገር እንዳለ ነው የሚሰማኝ ማለት ነው። እና ልጅሽም ዲቃላ ሆኖ ማደግ የለበትም። ከዚህ በኋላ እድርሻለሁ እኔ ደግሞ እዚህ ነው የምትወልጂው፣ ጥሩ ኑሮ ትኖሪያለሽ ብላ ለበግዴ እናት እየመከረቻት ነበር። እሺ ማየ በቃ እሺ እያለች እሷም እንትን እያለች ነበረ። ከዛ በየሰዓቱም በቃ የበግዴ እናት በየሰዓት በቃ ሀሳብና ሀሳብ ብቻ ነው። እና ሰላም እየሮጠች ሄደች እና ልጁ ክላስ ገበች እና በቃ እንባ በእንባ እየሆነች እያለቀሰች ነበረ። ልጁም ደግሞ እየሮጠ መጣና ምን ሆነሽ ነው ሰላም? ምንድን ነው የተፈጠረው? በዚህ ሰሞን እኮ ፊትሽ በጣም ተቀይሯል። ምን ሆነሽ ነው ስል እሷ ደግሞ ውስጧ ላይ የተቀመጠ የሆነ ነገር አለ፣ ለማውራት የፈራችው ነገር አለ። ምን ብዬ ልናገር የምትለው ነገር አለ። ግልጽ ነው፣ ፊት ለፊቷ ላይ ያስታውቃል። እና ቁጭ ብላ ብቻዋን ስታለቅ ስራቸው ራሱ ካያቸዋት በጣም በቃ ተሰምቷታል ለመናገር። እንዲሁም በጣም ነው ጌታም በጣም እንትን ይላል ማለት ነው። እና ከዚህ በኋላ ሰላምዬ አንቺም ትልቅ የሚከብደው ነገር አትሸከሚ፣ ልጆቹንም ደግሞ ያግዙሻል፣ እኔ ለልጆቹ እነግራለሁ ብላ የአበጊዴ እናት ነገረቻት። ከዛ ደግሞ አበጊዴ ደግሞ ልጁ ጋር ሄዳ እየወጣች እኮ የሆነ ነገር የምናገር ነገር አለ እኮ ምናምን ብላ ምንድነው ስላት፣ አይ የሆነ ነገር ነው ምናምን። እሷም ለመንገር ቶሎ አልነገረችም፣ ግን ቢሆንም ሰላም እኮ አረገዘች አለች። ከማን አለ አለ ከማን ነው እዚህ? እሷ ውጭ አትወጣም። ከማን ነው? እኔ ስማ እኔ እንጃ እላ እሷ እንትን ትላለች። ግን በየሰዓቱ መታ በግዴ እናቷን ደግሞ እማዬ እሷ እኮ ከማን ነው ያረገዘችው? እንዴት እንደዚህ ሊሆን ይችላል ስትል ሂጂ አንቺ አሁንም እሷን እንትን አድርገት። መጀመሪያ የዳጣን ጸጉር ቆርጣ አይደለ እንትን ዲኤን ያስመረመራቸው ደግሞ እሷንም አስመረምሪ ብላ እንትን ስትል እኮ ነው። አንቺን ምን አገባሽ? ከማንም ይሁን ከማንም አንቺን ምን አገባሽ ብላ እናቷ በግዴ ትመልስላት። እንዴት እንደዚህ ሊሆን ይችላል? ግዴታ አባቱን ማወቅ አለበት፣ ከማን እንደሆነ ማወቅ አለብኝ ብላ ትከራከር ነበረ። በጣም ከባድ ነው በእርግጥ። እና እንደዚሁም ደግሞ ቤት እየወለወለችን ደግሞ መታ ዳጣ በጣም እውነት እኔ የገረመኝ ዳጣ በጣም በቃ ለሰው ያለች ቦታ መታ ደክሟ ቁጭ ባለችበት ሰላም እኔ አግዝሻለሁ አንቺ ሂጂና ተኝ ብላ በመውሰደ በጣም እውነት ዳጣን ያደነቅኩ ማለት ነው። ዳጣ የምታስተውል ልጅ ናት በጣም ማለት ነው ከምላችሁ በላይ። እና እንደዛውን ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ የዳጣ ድራማ ተወዳጆች ይህንን ቤት ላይክ አድርጉ፣ ሼር አድርጉ። እና በጣም የወደድኩት የሰላም ነገር ደግሞ በጣም አሳዘነኝ። ስታለቅ ስታዩት በቃ ከምላችሁ በላይ ነው ማለት ነው ያሳዘነችኝ። የምር ነው ምላችሁ። በጣም ከፍቷታል፣ የሆነ ነገር ተሰምቷታል። በዛ ለሰላም በጣም በቃ በጣም ነው ውስጤን የበለችው ማለት ነው ስታለቅስ። እናቶቻችን አንድ ቦታ ቁጭ ብለው የሚያለቅሱት ነው ትዝ ያለኝ ማለት ነው። እና የውስጧን ነገር ለምን የምትነግር ሰው ስላጠች ብቻዋን አለቀሰች በጣም። እና እግዚአብሔር አምላክ ደግሞ ለእያንዳንዱ መልካም ልብ ስጣቸው። እና እናቷ የበግዴ እናት በጣም መልካም ሴት ናት። እውነት በጣም ነው የገረምኳት ማለት ነው። እኔ ቤት ትውልጃለሽ ስትል በጣም ነው ያደነኳት ማለት ነው። እና በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ መልካም ጊዜ፣ መልካም ሳምንት ይሁንላችሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ሁላችሁም ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። መልካም የስራ ዘመን ይሁንላችሁ። እግዚአብሔር ከሚመጣው ችግር ከሚመጣው ነፃ ሁሉ እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር ሀገራችንን ሰላም ያደርግልን። እግዚአብሔር ሀገራችንን ሰላምን ያወርድልን። በያለንበት ቦታ እግዚአብሔር አምላክ ምሕረቱንና ቸርነቱን በእኛ ላይ ያዘነብልን እላችኋለሁ። ክፉ ሁሉ በእግዚአብሔር ስም ገለል ይበል እና እግዚአብሔር አምላክ ይጠብቃችሁ። ተባረኩ።
ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱን፣ ጠንክሬ በርቺን ለምትሉላችሁንም ከልብ ከልብ አመሰግናችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ባይ ባይ። ወዳችኋለሁ።